ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ የኦኤምኤን ዜና ነው ከዜናዎቹ ጋር ነሞም ሳድማሱ ነኝ የፍንፍኔ ከተማ አስተዳደር ላለፉት 150 ዓመታት ተቋርጦ የነበረውን የሆረ ፊንፊኔ ኢሬቻን ዳግም ለማስተናገድ መቻላችን ለከተማው አስተዳደር ኩራት ነው አለም ምክትል ከንቲባ ታከለ ኡማ እንደተናገሩት ታሪካዊውን የሆረ ፊንፊኔ ኢሬቻን ለማክበር በየክፍለ ከተማው ሰፊ ዝግጅት ተደርጓል በዓሉን በልዩ ሁኔታ ለማክበርና ስኬታማ ለማድረግ የሚያስችል ዝግጅት ተደርጓል ያሉት ምክትል ከንቲባው ይህን ታሪካዊ አጋጣሚ ማግኘታችን ለከተማው ትልቅ ኩራት ነው ብለዋል ኢሬቻ ያው የምስጋና ቀን ነው ሌላ ምንም ነገር ማለት አይደለም የምስጋና ቀን ነው ከክረምት ወደ ብራ ወደ ብርሃን የወጣንበትን አምላክ ለማመስገን ተብሎ በኦሮሞ ህዝብ ዘንድ ይታወቃል ስለዚህ ይሄኛው የሆረ ፊንፊኔው የአዲስ አበባው ለመጀመሪያ ጊዜ ነው በአዲስ አበባ ደረጃ ከተወሰነ ዓመታት በፊት አልነበረም በመሃል ተቋርጦ ነበር እሱ እኛ በዚህ ከተማ ያለን አጠቃላይ ከተማ አመራር እኛ እዚህ ያለን በማስጀመራችን አይ ቲንክ ሊንኮራ ይገባል በያስባል ምክንያቱም ማንንም ሊደፍር ላይችል ይችላል ለምሳሌ የትና የት እንዳነሳው የትና የት የሚመራው ጭርቆስ ክፍለ ከተማ ላይ ነው ዋና ማይከሉ እሱ በዚህ ደረጃ የውሳኔ አካል ባይሆን አራዳ ክፍለ ከተማ የውሳኔ አካል ባይሆን ሁላችንም የውሳኔ አካል ባንሆንና እዚህ ይከበር የሚል ሐሳብ ባናመጣ ያው ችግር ነው ማለት ነው ስለዚህ የውሳኔ አካል ነን ይሄኛው በወሰናችን ደግሞ በታሪክም ለኛም ደስ ይለናል ማለት ነው መጪው ቅዳሜና እሁድ ለሚከበረው የሆረ ፊንፊኔና ሆረ አርሰዴ ኢሬቻ ለመሳተፍ እንግዶች ፍንፍኔ መግባት ጀምረዋል ከተለያዩ አገሪቱ ክፍሎች በብዙ በመቶ ሺዎች የሚቆጠሩ ሰዎች እስካሁን ጉዞ የጀመሩ ሲሆን ከ150 ዓመታት በላይ ተቋርጦ የነበረውንና ዘንድሮ ዳግም የተጀመረውን የሆረ ፊንፊኔ ኢሬቻን ለመመለስ የተደረገውን ትግል ለማስታወስ በአራቱም አቅጣጫ በ100 ኪሎ ሜትሮች እግር ጉዞ እያደረጉ ያሉ ቄሮች እንዳሉ ተነግሯል እንግዶች በአምስቱም በሮች ወደ ፍንፍኔ መግባት የጀመሩ ሲሆን በፍንፍኔ ከተማና ዙሪያ ባሉ ከተሞች አቀባበል እየተደረገላቸው ይገኛል የሆረ ፊንፊኔ ኢሬቻ ዳግም መከበር መጀመሩም ለኦሮሞ ህዝብ ትልቅ ትርጉም አለው ብለዋል ኦኤምኤን ያነጋገራቸው በዓሉን ለመታደም ከተለያዩ የአገሪቱ ክፍል የመጡ የህብረተሰብ ክፍሎች የተለያዩ ብሔርና ብሔረሰቦች ተወላጆች ኢሬቻን አብረን በድምቀት ማክበር አለብን አሉ ኦኤምኤን ያነጋገራቸው የብሔርና ብሔረሰቦች ተወላጆች ኢሬቻ የጋራ እሴታችን አድርገን ተንከባክበን ለዓለም ማስተዋወቅ ይገባናል ብለዋል ዘንድሮ ከ150 ዓመታት በላይ ዳግም የሚከበረው የሆረ ፊንፊኔ ኢሬቻ በተሳካ ሁኔታ እንዲከበር የፊንፊኔ ከተማ ነዋሪዎች የበኩላቸውን ድርሻ ሊወጡ ይገባል ብለዋል ባህላዊ እሴታችን አንድነታችንን የሚያጠናክሩ ናቸው ያሉት አስተያየት ሰጪዎቹ በፊንፊኔ የሚከበረው የሆረ ፊንፊኔ ኢሬቻ ለዚህ ትልቅ እድል ነው ብለዋል የኦሮሞ ፖለቲካ ፓርቲዎች በአገራዊ እና ህዝባዊ የጋራ በሀገራዊና የኦሮሞ ፖለቲካ ፓርቲዎች በሀገራዊና ህዝባዊ የጋራ አቋሞች ላይ ከስምምነት መድረሳቸው ለትውልድ ትልቅ ምሳሌ እንደሚሆን የማህበራዊ ሚዲያ አክቲቪስቶች ገለጹ ስምምነቱን እንደ ስጋት እየቆጠሩ ያሉ አካላት የእይታ መነጽራቸውን ማስተካከል ይኖርባቸዋል ብለዋል እንደሚከተለው አዘጋጅተናል የኦሮሞ ፖለቲካ ፓርቲዎች በመካከላቸው ያለውን ልዩነት ሊያጠብ የሚችል በህዝብና አገራዊ ጉዳዮች ላይ በጠረጴዛ ዙሪያ በመወያየት ከስምምነት መድረሳቸው ለኢትዮጵያ ፖለቲካ አርአያ የሚሆን ነው ሲሉ የማህበራዊ ሚዲያ አክቲቪስቶች በማንደግ ተግባራዊነቱ ላይም የሚጠበቅባቸውን እንዲወጡ አሳስበዋል የማህበራዊ ሚዲያ አክቲቪስት ለሚስለሺ ልዩነትን በሰለጠነ መንገድ ማስተካከል ለቀጣይም ትውልድ መልካም ነገር እንደማውረስ ነው ብለዋል በባህላችን መልክ ከዚህ ፊት አባቶቻችን እንደሚያደርጉት ቁጭ ብለን ተነጋግረን ልዩነት ካለ ልዩነታችንን አድምተን ተነጋግረንበት ፈተን አብረን መስራት እንዳለብንና በመጨረሻም ደግሞ ዘላቂ የአብሮነትና አብሮ የመስራትን ሁኔታ የምናረጋግጠው በጉልበት ሳይሆን በውይይት በመነጋገር በመደማመጥ እንደሆነ ለወጣቱ ትውልድ መልእክት ያስተላልፋል ስለዚህ ይሄ እንደ ኮርነርስቶን የሆነ ነገር ሆኖ ነው የሚታየኝ
ለሆረ ፊንፊኔ ኢሬቻም የአንድነትና የመግባባትን ስሜት እንደሚያጠናክር የማህበራዊ ሚዲያ አክቲቪስት ለሚስለሺ ተናግሯል። በሌላ በኩል የፖለቲካ ፓርቲዎች በውይይት ተመሳሳይ አቋም ላይ መተማመናቸው ለህዝብ ተስፋን ያለመልማል ያለው የማህበራዊ ሚዲያ አክቲቪስት ቦንሳ እውነቱ ነው። የኦሮሞ ፖለቲካ ወደ መግባባትና መተማመን ሲመጣም እንደ ስጋት የሚያዩት መነጽራቸው ማስተካከል ይጠበቅባቸዋል በማለት የገለጸው አክቲቪስት ቦንሳም ይልቁንም ትምህርት ቢወስዱበት ነው የሚሻለው ብለዋል። የኦሮሞ አንድነት የኦሮሞ አብሮ መቆም የዚህ ህዝብ በጋራ ለአንድ ዓላማ መሰለፍ ለብዙዎቹ እንደ ስጋት ተደርጎ የሚታይ ነው። ይሄ በርግጥ ምልከታው ከመንሸዋረሩ የመጣ ነው። የተንሸዋረረ ምልከታ ስላለ ነው ወይ በተበላሸ መነጽር ህዝቡን ስለሚያዩት ነው እንጂ የኦሮሞ ህዝብ አንድ ላይ መቆም የኦሮሞ ህዝብ ሰላም ካልሆነ የኦሮሞ ህዝብ የተቃና ፖለቲካ ከሌለው ኢትዮጵያ የተቃና ፖለቲካ ሊኖራት እንደማይችል መገንዘብ ስላቃታቸው ይመስለኛል የሚያዩበትን መነጽር ማጥራት መጥረግ እና ንጹህ ማድረግን ነው የሚጠይቀው። ይሄ በጣም ሊወደስ የሚገባ ይሄ ለኦሮሞ ህዝብ ብቻ ሳይሆን ይሄ ለብሔር ብሔረሰቦች ይሄ ኤግዛምፕል ሊሆን የሚችል ነገር ነውና የኦሮሞ ህዝብ ጠንካራ ሆኖ አንድነትና ህብረትን ከፈጠረ ዞሮ ኦሮሞ ከፍ ሲል ኢትዮጵያዊ ነውና ለሌሎች ኢትዮጵያዊ የሚተርፍ አይነት ትሩፋትን ያመጣው በዚህ መንገድ ቢታይ ጥሩ ይመስለኛል። የስምምነቱ ተግባራዊነት በቀጣይ የሚያመጣቸው ለውጥ ላይ የሚገመገም ይሆናል። ይህ በእንዲህ እንዳለ የኦሮሞ ፖለቲካ ድርጅቶች የደረሱበት ስምምነት ለኦሮሞ ህዝብ ብሎም ለሀገሪቱ ዴሞክራሲ ሽግግር ጉልህ ድርሻ እንደሚኖረው የተለያዩ የህብረተሰብ ክፍሎች ተናገሩ። ኦኤምኤን ያነጋገራቸው ፊንፊኔ ከተማ ነዋሪዎች እንደተናገሩት ወደ ዴሞክራሲያዊ ሽግግሩን ለማሳካት የፖለቲካ ፓርቲዎች ውይይትና መግባባት ትልቅ ድርሻ አለው ብለዋል። የኦሮሞ ፖለቲካ ድርጅቶች የደረሱበት ስምምነትን በስጋት የሚመለከቱ አካላት ስምምነቱን በተንሸዋረረ መንገድ የተረዱና ወደ ዴሞክራሲ የሚደረግ ሽግግር እንዳይሳካ የሚፈልጉ ናቸው ብለዋል። ህዝቡ ስምምነቱን መደገፍና ለተግባራዊነቱም መስራት እንዳለበትም ተናግረዋል። ዜናዎቻችን እስካሁኖቹ ነበሩ። አብራችሁን ስለሆናችሁ እናመሰግናለን።